መልእክት እዚሁ ከመድረኩ የሚያቀርቡልን ከዛ በመቀጠል በዛሬ ብዙ የመዝናኛ ፕሮግራሞች አሉ። እነዚህ መዝናኛ ፕሮግራሞች መሸጋገሪያ የሚሆንን ወይም ደግሞ አይስ ብሬከር የሚያቀርቡልን ሰው ከመድረክ አስከትለን ደግሞ ስለ ኢድ አልአድሃ በዓል የሚያቀርቡልን ይህንን ፕሮግራም አስከትለን ደግሞ የጥያቄና መልስ ውድድር ይሆናል። እነዚህ ፕሮግራሞቻችን በኋላ መሀል ላይ የእራት ፕሮግራም ይኖረናል። ከእራት መልስ የመዝናኛ ፕሮግራማችን ከተለያዩ የመዝናኛ ፕሮግራማችን እንድናስተናግድ ይሆናል። የመዝናኛ ፕሮግራሞች እንዲሁም ከዛሬ መዝናኛዎቻችን ወይም ደግሞ በቁም ነገር አዘል መልእክቶቻችን ወርክሾፕ የተሰኘ ሌላ ፕሮግራም ይኖረናል። ይህንን የሚያቀርቡልን እናስከትለን እንግዲህ እንደ ጉራጌ ማህበረሰብ የምንወያይበት የምንመካከልበት ስለ ማህበራችን የተሰኘ ሌላ ፕሮግራም ይኖረናል። በመጨረሻም መዝናኛ እንዲሁም ዛሬ መዝናኛዎቻችን ሌላ የመዝናኛ መድረክ ይኖራል። ይህን ደግሞ የሚመራልን መድረካችን በቁርአን እንደምንጀምረው ሁሉ በስተመጨረሻ በቁርአን የምንዘጋ ይሆናል። ይህን ቁርአን በስተመጨረሻ የሚያቀርብልን እናመሰግናለን። ስለዚህ የዛሬ ፕሮግራሞቻችን ይህን ይመስላል። አሁን የዕለቱ የፕሮግራሞቻችን መጀመሪያ በቁርአን የሚከፍትልን ቃሪ ኡስታዝ ሀሰን ወደ መድረክ